ጥቂቶችን ደሞዝተኛ የሚያደርግና ህዝብ የሚያደህይ ነው ብዬ አንስቼ ነበር። ታስታውሳላችሁ። የሆነው ይሄ ነው። ዘንድሮ ደቡብ ክልል በአዲሱ ቀመር ዘንድሮ ብቻ በተሰራው ከዚህ በፊት ከነበረው ተሻሽሎ ማለት ነው ቀመር 1.4 ቢሊዮን ብር ወስዷል ከፌደራል መንግስት ከእቅድ እናንተ ከምታውቁት ውጪ የታክስ መጋራትን የገቢ መጋራት ላይ በአዲሱ ቀመር ምክንያት ክልሎች ሰፋ ያለ ገንዘብ አግኝተዋል። ታውቃላችሁ። ዘንድሮ ብቻ 1.4 ቢሊዮን ብር አግኝቷል ደቡብ ክልል። ይሄ አምና አልነበረም፣ አቻምና አልነበረም። ሁላችሁም እንደምታውቁት ለክልሎች የሚደረግ ድጎማና አጠቃላይ በጀት ዘንድሮ ከአምና አድጓል፣ የደቡብም አድጓል። በጀት እያደገ እንጂ እየቀነሰ አልመጣም። እንደምታውቁት እየጨመረ እንጂ እየቀነሰ አልመጣም። አርሶ አደር ማዳበሪያ ወስዶ የከፈለውን የተሰበሰበ ገንዘብ የደቡብ ክልል ለፌደራል መንግስት ማቅረብ አልቻለም። ከአርሶ አደር ወስዷል፣ ለኛ አልሰጠም። እኛ አሁንም ማዳበሪያ ስለሆነ ዘንድሮም ጭምር ሌላ ድርድር አድርገን ነው በብድር እያቀረብን ያለ ነው። ዘንድሮም ከአርሶ አደር ግን ተወስዷል። ይሄ ብቻ አይደለም። የጡረታ ዋስትና ከሰራተኞች የተቆረጠ ገንዘብ ጡረታ ዋስትና ኤጀንሲ አልገባም። ተቆርጧል፣ አልገባም። እዚህ ደቡብ ክልል ዘንድሮ 70 ወረዳን የጨመረው 70 ወረዳ አስተዳዳሪ የጨመረው 70 ጸሐፊ የጨመረው 70 ሾፌር ነው የጨመረው። ይሄ ለደቡብ ምኑም አይደለም፣ ምኑም